ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ ምሽቱን ሰበር ዜናዎች ተሰምተዋል። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይንም ኖቲፊኬሽን እንዲደርሷችሁና የሀገርኛ እንዲሁም ዓለም አቀፍ ሰበር መረጃዎችን በየሰዓታቱ ልዩነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና በዛሬው ዕለት ኢራን ሚሳኤሎቿና ሰው አልባ በራሪ አውሮፕላኖቿን ወይንም ድሮኖችን በተባበሩት አረብ ኤምሬትስ ላይ ተኩሳለች። የተባበሩት አረብ ኤምሬትስ ምሽቱን ያወጣችውን መግለጫ በዝርዝር የማስደምጣችሁ ነው የሚሆነው። በቀጠና ያለውም ከባድ ውጥረት እንዲሁም ከዚህ ጋር በተያያዘ ደግሞ አሜሪካ እጅግ ያልተጠበቁ አስደንጋጭ ዜናዎችን ሰምታለች። ይህንንም የዶላር ዋጋ በእጅጉ ማሽቆልቆሉ ሲሰማ፣ በሌላ በኩል ደግሞ የአሜሪካ የስለላ ድርጅት ወይም ሲአይኤ ደግሞ የኢራንን የጦር አቅምና ትራምፕ የሆርሙዝ ወሽመጥን ዘግተው ቢቆዩም ለወራት ይህንን መቋቋም እንደምትችልና እንዲሁም ከምድር በታች ያሉ የሚሳኤል ማከማቻዎቿን ዳግም ኢራን አድሳ መክፈቷና ሚሳኤሎችንም እየሰራች እንዲሁም የወደሙባትን በፍጥነት እየጠገነች መሆኑን ሲአይኤ ባወጣው የስለላ ሪፖርት አረጋግጧል። ይህንንም በአሜሪካ ውስጥ ከፍተኛ የሆነ መነጋገሪያ ሆኗል። ዝርዝሩን ማስደምጣችሁ ነው የሚሆነው። በሌላ በኩል ደግሞ ክቡራን አድማጮች በትግራይ ክልል መቀሌ ከተማ ያለውን ሁኔታ በተመለከተ በዝርዝር ማስደምጣችሁ ሰበር መረጃ አለ። ይኸውም እንግዲህ ህዝባዊ ወያኔ ሓርነት ትግራይ ሊቀመንበር የሆኑት ዶክተር ደብረጽዮን ገብረሚካኤል ራሳቸውን የትግራይ ክልል ፕሬዝዳንት ብለው መሾማቸው ይታወቃል። ባለፈው ማክሰኞ ማለት ነው። ይህንን ተከትሎ እንግዲህ በትግራይ ክልል አሁን ጊዜ አስተዳደሩን በፕሬዝዳንትነት እየመሩ ያሉት ሌተናል ጀነራል ታደሰ ወረደ እያሉ ሌላ ፕሬዝዳንት መሾሙ አነጋጋሪ ሆኖ ነው የሰነበተው። ይህንን ተከትሎ ታዲያ ሌተናል ጀነራል ታደሰ ወረደ በዛሬው ዕለት ለሚመጣው መዘዝ ሁሉ ተጠያቂ እነሱ ናቸው ሲሉ መግለጫ አውጥተዋል። ሌተናል ጀነራል ታደሰ ወረደ በጉዳዩ ዙሪያ ምን አሉ? በዝርዝር የምታደምጡት ሰበር መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ኢራን በተባበሩት አረብ ኤምሬትስ ላይ ጥቃት መፈጸሟ ተሰምቷል። የተባበሩት አረብ ኤምሬትስ መከላከያ ሚኒስቴር ዛሬም አመሻሹን ባወጣው ይፋዊ መግለጫ እንዳለው ከኢራን በኩል የተሰነዘረ አዲስ ከባድ መሳሪያና የድሮን ጥቃትን ተከትሎ 3 ሰዎች ላይ መጠነኛ ጉዳት መድረሱን ይፋ አድርጓል። ሚኒስትሩ በመግለጫው እንዳብራራው የሀገሪቱ የጸረ አየር መከላከያ ስርዓት ከኢራን የተተኮሱ 2 ባላስቲክ ሚሳይሎችና 3 ሰው አልባ በራሪ አውሮፕላኖችን ወይንም ድሮኖችን በአየር ላይ ያሉ አግኝቶ ለማክሸፍ ችሏል ብለዋል። ሆኖም ሁለቱ ጥቃቶች ሙሉ በሙሉ በተሳካ ሁኔታ መክሸፍ አለመክሸፋቸውን ሚኒስትሩ በግልጽ አላረጋገጡም። በመሆኑም ህብረተሰቡ ከተለያዩ የተተኮሱ መሳሪያዎች ስብርባሪዎች ራሱን እንዲያርቅና አርቆም እንዲቆይ ጥብቅ ማሳሰቢያ ሰጥቷል። የተባበሩት አረብ ኤምሬትሶች ከማንኛውም ሀገር በበለጠ ባለፉት 2 ወራት ውስጥ ብቻ በኢራን ከሚሰነዘሩ ተከታታይና ከባድ ጥቃቶችን እያስተናገደች ሲሆን ምንም እንኳን ሀገሪቱ ከአሜሪካና ኢራን የተኩስ አቁም ስምምነቶች ጅማሮ ጋር በመስተሳሰር ኤፕሪል 9 ላይ የአየር ክልሏ ከማንኛውም ስጋት ነፃ መሆኑን ብታወጅም ጥቃቶቹን ማክሸፏን ግን አላቆመችም። የተባበሩት አረብ ኤምሬትስ መከላከያ ሚኒስቴር በማህበራዊ ትስስር ገጹ አሁን አመሻሹ እንዳስታወቀው ከሆነ በማህበራዊ ትስስር ገጹ ላይ ባሰፈረው መረጃ ግልጽ የሆኑ የኢራን ጥቃቶች ከጀመሩበት ጊዜ አንስቶ እስካሁን ድረስ የሀገሪቱ መከላከያ ሚኒስቴር በአጠቃላይ 551 ተከታታይ ባሊስቲክ ሚሳይሎችን፣ 29 ክሩዝ ኃይሎችን እና 2263 ሰው አልባ በራሪ አውሮፕላኖችን ወይም ድሮኖችን ከጦርነቱ ጅማሬ ጀምሮ ተቋቁመዋል። ከዚህም ተከታታይ ጥቃቶች ጋር በተያያዘ እስካሁን የ3 ሰዎች ህይወት ሲያልፍ 230 ሰዎች የዛሬውን ጨምሮ ማለት ነው ጉዳት መድረሱን ተናግረዋል። ይህንን በተባበሩት አረብ ኤምሬትስ ላይ የተፈጸመውን ጥቃት የተሰማው የአሜሪካ ጦር በስትራቴጂካዊ የሆርሙዝ ወሽመጥ ውስጥ ከኢራን ኃይሎች ጋር ከባድ የተኩስ ልውውጥ ማድረጉን ካሳወቀ ከሰዓታት በኋላ ነበር። ይህ ክስተት 1 ወር ያስቆጠረውና እጅግ ተሰባሪ የሆነውን የተኩስ አቁም ስምምነት ክፉኛ የፈተነ ሆኗል። የአሜሪካ ወታደራዊ ሴንትኮም ባወጣው መግለጫ እንዳለው ከሆነ በ3 የባህር ላይ መርከቦች ላይ ሊሰነዘር የነበረውን የኢራን ጥቃት አክሽፌያለሁ ብሏል። በሌላ በኩል የኢራን መንግስታዊ ሚዲያዎች እንደዘገቡት የሀገሪቱ ኃይሎች በባህር ወሽመጥ ውስጥ የምትገኘውን ቄሻም ደሴት ላይ ከአሜሪካ ጋር የተኩስ ልውውጥ ማድረጋቸውና በተጨማሪም ደግሞ ምሽት ላይ በምዕራብ ቴህራን ከፍተኛ የፍንዳታ ድምጾችና ተከታታይ የመከላከያ ተኩሶች መሰማታቸውን ሚዲያዎቹ አክለው ዘግበዋል። የኢራን የውጭ ጉዳይ ሚኒስትር የአሜሪካን ጥቃት ተኩስ አቁም ስምምነቱን በግል የጣሰ ነው ብለውታል። ስለዚህም በአሜሪካም ሆነ በአጋሮቿ ላይ ጠንከር ያለ እርምጃ እንደምትወስድም ኢራን በዝርዝር ባወጣቸው መግለጫ ላይ አስታውቃለች። ይህ በእንዲህ እንዳለ የተባበሩት አረብ ኤምሬትሶች ነዳጅ ጫኝ መርከቦቿን በድብቅ በሆርሙዝ ሰርጥ በኩል ማሳለፏን ሮይተርስ አጋልጧል።
የዜና ወኪል የሆነው ሮይተርስ የኢንዱስትሪ ምንጮችና የመርከብ ጉዞ መረጃዎችን ዋቢ በማድረግ ያወጣው ዘገባ አመሻሹን እንዳሳየው ከሆነ አቡዳቢ ናሽናል ኦይል የተሰኘው ኩባንያ በ4 መርከቦች የተጫነውን 6 ሚሊዮን በርሜል ድፍድፍ ነዳጅ ከኢራን ደብቆ አጓጉዟል። ጭነቱ ከሆርሙዝ ወሽመጥ ከወጣ በኋላ በ3 መንገዶች ተጓጉዞ ሊሆን እንደሚችል ዘገባው ያስረዳል። የመጀመሪያው አማራጭ ነዳጁ ከአንድ መርከብ ወደ ሌላ መርከብ በማዛወር በኋላ ላይ ደግሞ ወደ ደቡብ ምስራቅ ነዳጅ ማጣሪያ እንዲሄድ ማድረግ ተችሏል ተብሏል። ሁለተኛው በኦማን ውስጥ እንዲከማቹ ማድረግ ሲሆን ሶስተኛው ደግሞ በቀጥታ ወደ ደቡብ ኮሪያ የነዳጅ ማጣሪያዎች እንዲጓዝ ማድረግ ነው። መርከቦቹ በኢራን ኃይሎች የመታየት እድላቸው ለመቀነስ ሲሉ ጉዞ የሚያደርጉት የመርከብ መለያ መረጃቸውን የሚያስተላልፉ መሳሪያዎቻቸውን ሙሉ በሙሉ አጥፍተው እንደሆነ ዘገባው ጠቅሷል። ኢራን በአሜሪካ ማዕቀብ የተጣለበትን ነዳጅ ለማጓጓዝ የምትጠቀመው ላለፉት ረጅም ዓመታት ይህንን ዘዴ ነበር። የኢራን ጦርነት ከተጀመረ ወዲህ ኤሚሬቶቹ ነዳጅ አምራች ኩባንያ በአንድ ቀን ውስጥ ወደ ውጭ የሚልከው ምርት በብዛት ከ1 ሚሊዮን በርሜል በላይ ቀንሶበታል። ከዚሁ ጦርነት ጋር ተያይዞ አሜሪካ በዛሬው ዕለት ያልተጠበቁ መረጃዎችን ሰምታለች። በአሜሪካና በኢራን መካከል ውጥረቱ እየተባባሰ ባለበት በዚሁ ሰዓት የአሜሪካ ዶላር ዋጋ መዳከሙ ነው አሜሪካውያን ያስደነገጠው። በአሜሪካና በኢራን መካከል ዳግም ግጭት ማገርሸቱን ተከትሎ የአሜሪካ መገበያያ ገንዘብ የሆነው የአሜሪካ ዶላር አቅሙ መዳከሙን ነው ሮይተርስ የዘገበው። ኢራን በአሜሪካ መርከቦች ላይ አሜሪካ ደግሞ በኢራን መርከቦች ላይ ጥቃት መፈጸማቸውን ተከትሎ ነው ዶላር ላይ መዳከም በዛሬው ዕለት የታየው። ቢሆንም ግን ፕሬዝዳንት ትራምፕ በሁለት ሀገራት መካከል የተደረሰው የተኩስ አቁም ስምምነት አሁንም አለማብቃቱን በመግለጽ ገበያው እንዲነቃቃ ለማድረግ እየሞከሩ ነው ተብሏል። በጦርነቱ ምክንያት አቋሙ የወረደው የአሜሪካ ዶላር ትናንትና በተካሄደው ግጭት ሰበብ ደግሞ ትንሽ ቅናሽ አሳይቷል ተብሏል። እንዲሁም በነዳጅ ዋጋ ላይ መጠነኛ ጭማሪም አሳይቷል። በዚህም ምክንያት ዋነኛው የነዳጅ ግዢ መገበያ የሆነው ዶላር በገበያ ላይ ያለው ዋጋ ከሌሎች ዋና ዋና ገንዘቦች አንጻር ሲታይ በ0.1 በመቶ ቅናሽ አሳይቷል ተብሏል። በተቃራኒው የጃፓኑ የን፣ የአውሮፓ ዩሮና የብሪታንያው ፓውንድ ጭማሪ አሳይተዋል። በዚህም ዩሮ በ0.16 በመቶና በ0.26 በመቶ ጭማሪ በማሳየት ገበያው ላይ ጥንካሬ እንዳሳዩም ተመልክቷል። ይህም እንግዲህ ለአሜሪካ አሳሳቢ ዜና ሆኗል። በሌላ በኩል ደግሞ የአሜሪካ የስለላ ቢሮ CIA ያወጣው አስፈሪ ሪፖርት ነው። ይህ ውጥረት በከፍተኛ ደረጃ እየተባባሰ ባለበት በዚህ ወቅት አሜሪካንም በኢራን ላይ ጣለችውን የባህር ላይ እገዳ ምን ያህል ውጤታማ ነው የሚለው ጉዳይ አነጋጋሪ ሆኖ ሰፊ ትንተና ተሰርቶበታል። ዘ ዋሽንግተን ፖስት ከተለያዩ የመረጃ ምንጮች ያገኘሁት ያለውን መረጃ ይፋ ያደረገ ሲሆን በጉዳዩ ዙሪያ ቅርበት ያላቸውን ታዋቂ ግለሰቦችና ባለስልጣናትን መረጃ ያገኘ ሲሆን የአሜሪካ የስለላ ሪፖርቶችን ከCIA ማግኘቱንም አመልክቷል። ኢራን የአሜሪካ የባህር ላይ እገዳ ለተጨማሪ 3 ወይም 4 ወራት በላይ ተቋቁማ መቆየት የሚያስችል ኃይል እንዳላት የአሜሪካዊ ስለላ ቢሮ CIA የመረጃ ምንጮች እንዳረጋገጡ አመልክቷል። ይህ መረጃም ፕሬዝዳንት ትራምፕ ኢራን ጦርነቱን በአስቸኳይ እንዲያበቃ ትፈልጋለች በማለት የሰጡትን ዜና በተመለከተ ሐሰተኛ እንዲሆን አድርጎታል። CIA የስለላ መረጃዎችን እንዳጋለጡት ከሆነ ኢራን ለሚቀጥሉት 3 እና 4 ወራት ይህንን አሁን አሜሪካ የዘጋችበትን መንገድ ተቋቁማና ጦርነቱ ቢጀመርም በከፍተኛ ሁኔታ የመከላከል አቅም እንዳላት ያሳየ የስለላ ሪፖርትን ያወጣው። የስለላ ሪፖርቱ እንደሚለው ከሆነ ኢራን አሁንም ቢሆን ከፍተኛ መጠን ያለው የባሊስቲክ ሚሳኤል አቅም ክምችት እንዳላትና በተለይም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አጠፋ ነውና ደመሰስ ነው ከሚሉት እጅግ በጣም ከፍተኛ የሆነና የላቀ ኃይል ኢራን እንዳላት የስለላ ቢሮው CIA ያረጋገጥኩ ብሏል። በአሁኑ ሰዓት የተዘጉና የወደሙ የሚሳኤል ማምረቻ ተቋሞቿን እንደ አዲስ መክፈቷን የዘገበው ይኸው የCNN የመረጃ ምንጮችና የCIA የመረጃ ቋቶች እንደሚያሳዩት ከሆነ ኢራን ከተበላሹባት ሚሳኤሎች ውስጥ ከፊሉን ለመጠገን ከመሬት በታች ያሉ ማከማቻዎቿን ዳግም የከፈተች ሲሆን ጦርነቱ ሲጀመርም በግማሽ የተሰሩ እንደነበሩ አዳዲስ ሚሳኤሎችን ገጣጥማ ለመጨመር መቻሏን አንድ የአሜሪካ ባለስልጣን አረጋግጠዋል። ይህ የአሜሪካ የስለላ ድርጅት የCIA መረጃ ፕሬዝዳንት ዶናልድ ጄ ትራምፕ ሚሳኤሎቻቸውን በአብዛኛው ወድመዋል ያላቸው ምናልባትም ከነበራቸው 18 ወይም 19 በመቶ ብቻ ነው ሲሉ ከሰጡት ጋር በተቃራኒ ሆነና ኢራን 70 በመቶ የሚሆነው አቅሟን ምንም እንዳልተነካም በይፋ ተገልጸዋል። ኢራን ይህንን የኢኮኖሚ ማዕቀብ ለመቋቋም ከተጠቀመችባቸው ስልቶች መካከል ነዳጅን በባህር ላይ የሚያንሳፍፉ ግዙፍ ታንከሮች ላይ ማከማቸትና ከዘይት ጉድጓዶች የሚወጣውን ምርት መጠን በመቀነስ ጉድጓዶቹ እንዳይበላሹ ማድረግ ይገኝበታል። አንድ ጋዜጣ ባሳለፈው ወር እንደዘገበው ከሆነ ኢራን ለቻይና ገበያ የሚቀርብ የ120 ቀናት የነዳጅ ምርት ክምችት በባህር ላይ አላት ብሏል። በተጨማሪም ሪፖርቱ ኢራን ነዳጅን በየብስ በጭነት መኪኖችና በባቡር መስመር በማድረግ በማዕከላዊ እስያ በኩል በኮንትሮባንድ መንገድ በማጓጓዝ ለኢኮኖሚዋ ደጀን ልትፈጥር እንደምትችልም ይፋ አድርጓል።
ይሁን እንጂ የነጩ ቤተ መንግስት ቃል አቀባይና ለዋሽንግተን ፖስት ለዜና ወኪል እንደተናገሩት ኢራን በአሜሪካ ባህር ላይ እገዳ ምክንያት በቀን ግማሽ ቢሊዮን የአሜሪካን ዶላር እያጣች ትገኛለች፣ ዋጋ እያስከፈልናቸው ነው ሲሉ ነበር የተናገሩት። ሌላኛው አንድ የአሜሪካ ባለስልጣን ደግሞ በበኩላቸው የፕሬዝዳንቱ እገዳ በኢራን ኢኮኖሚና ጦር ላይ እውነተኛና ተደራራቢ ጉዳት እያደረሰ መሆኑን ገልጸው ንግድን እንደቆረጡና በተለይም ደግሞ ገበያቸው እንዳሽመደመዱና የስርዓቱን ኢኮኖሚ ሙሉ በሙሉ እያንገራገጭ ነው ብለው ነበር። ባለስልጣኑ አክለውም ይህንን ጦር ክፉኛ ተዳክሟል፣ የባህር ኃይልም ወድሟል፣ መሪዎቿ ተደብቀው የቀረው ነገር ቢኖር አገዛዙ አስቀድሞ የሸፈተበት ጦርነቱን ለማራዘም ሲል የራሱን ህዝብ ለማስራብ እንዲሁም የሲቪሎቹን ስቃይ ለማሳየት ነው ብሎታል። ነገር ግን የአሜሪካ ባለስልጣናት ኢራን እንደተዳከመች አስመስለው መግለጫዎቹን ከፕሬዝዳንቱ ጀምሮ ቢሰጡም የአሜሪካ የራሷ የስለላ ድርጅቶች ሪፖርት ግን እንደሚገልጹት ከሆነ ኢራን አሁንም እንደታጠቀችና 70% ኃይሏ ሳይነካ እንዳለ ነው። ወደ ባህር ላይ ህግጋትና የንግድ እንቅስቃሴ ስንመለስ ሁኔታው ይበልጡን ውስብስብ እየሆነ መምጣቱን መገናኛ ብዙሃን ይዘግባሉ። ወደ ሀገር ውስጥ ዜና ስናቀና የትግራይ ክልል ዋና መዲና በሆነችው መቀሌ ራሳቸውን ፕሬዝዳንት አድርገው የሾሙት የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እና የጊዜያዊ አስተዳደሩ ባለስልጣን ሌተናል ጀነራል ታደሰ ወረደ በከፍተኛ ሁኔታ ተፋጠዋል። ሌተናል ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ስልጣን በጉልበት እየተያዘ ነው ሲሉ በዛሬው ዕለት መግለጫ ሰጥተዋል። ባሳለፍነው ማክሰኞ ዕለት ህዝባዊ ወያኔ ሓርነት ትግራይ ህወሓትን የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከተወሰኑ ሰዎች ጋር ተሰብስበው የትግራይ ክልል ፕሬዝዳንት ሆኛለሁ በማለት ይፋ ማድረጋቸው ይታወቃል። ትግራይ ክልል ከ6 ዓመት በፊት በተናጠል በተደረገ ምርጫ የተቋቋመው ምክር ቤት በዚህ ሳምንት ሾሞኛል ያሉት ዶክተር ደብረጽዮን ገብረ ሚካኤል በፕሪቶሪያ ከፌዴራል መንግስቱ ጋር ተደርጎ በነበረው ድርድር ላይ ይህ ምክር ቤት እንደፈረሰ ተስማምቶ እንደነበር ይታወሳል። ምክር ቤቱ ወደ ስራ እንዲመለስ ያደረገው ህዝባዊ ወያኔ ሓርነት ትግራይ ህወሓት በዛሬው ዕለት ባወጣው መግለጫ የትግራይ መንግስት ካቢኔ የመጀመሪያ ስብሰባውን አካሂዷል ሲል አውጇል። ባሳለፍነው ማክሰኞ ዕለት ስብሰባው ዶክተር ደብረጽዮን ገብረ ሚካኤልን ስራ አስፈጻሚ ምክር ቤት ላይ አስፈላጊው ማስተካከያ በማድረግ ስራቸውን እንዲያከናውኑ ውሳኔ አስተላልፌያለሁ ብሏል። በጸደቀ የውሳኔ ሀሳብ መሰረትም ተሹመዋል የተባሉት ዶክተር ደብረጽዮን ገብረ ሚካኤል ይህንን የሚያደርጉት ስራ አስፈጻሚ ምክር ቤት ላይ አስፈላጊውን ማስተካከያ በማድረግ ስራቸውን እየሰሩ እንዲቆዩ እስከ ቀጣዩ የምክር ቤት ጉባኤ ድረስ የተሾሙ መሆኑን ይገልጻል። በህዝባዊ ወያኔ ሓርነት ትግራይ ህወሓት ማህበራዊ ትስስር የፌስቡክ ገጽ ላይ የተጋሩ ምስሎች እንደሚያሳዩት በዚህ ስብሰባ ላይ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የሆኑት አማኑኤል አሰፋን ጨምሮ በሌተናል ጀነራል ታደሰ ወረደ ካቢኔ አባል የሆኑ ባለስልጣናትም ተሳትፈዋል። ዶክተር ደብረጽዮን በምክር ቤቱ በፕሬዝዳንትነት ተሹሜያለሁ ያሉት በፕሪቶሪያው ስምምነት መሰረት የተቋቋመው ጊዜያዊ አስተዳደርን የሚመሩት ሌተናል ጀነራል ታደሰ ወረደ በስልጣን ላይ ባሉበት በአሁኑ ወቅት ነው። የፌዴራል መንግስት የሁለት ዓመቱን ጦርነት ያስቆመውን የግጭት ማቆም የፕሪቶሪያ ስምምነትን አፍርሷል በማለት የሚከሰው ህዝባዊ ወያኔ ሓርነት ትግራይ ህወሓት በዚህ የተነሳ ጊዜያዊ አስተዳደሩን መፍረሱን ይገልጻል። የፌዴራል መንግስት ስለ ክስተቱ እስካሁን ድረስ የህወሓትን ውሳኔም ሆነ የክልሉን ምክር ቤት ወደ ስራ መመለስም ይሁን የህወሓት ራሱን መሾሙን በተመለከተ በይፋ የተሰጠ መግለጫ የለም። በዚህ ወር መጀመሪያ በፌዴራል መንግስት የስልጣን ቆይታቸው በአንድ ዓመት የተራዘመላቸው ፕሬዝዳንት ታደሰ ወረደ በበኩላቸው ዛሬ ባወጡት መግለጫ ካቢኔው መሰብሰቡን ተቃውመዋል። ፕሬዝዳንት ታደሰ ወረደ በጽህፈት ቤታቸው የማህበራዊ ትስስር ፌስቡክ ገጽ ላይ ባሰፈሩት መግለጫቸው ተመርጠናል የሚሉ አንዳንድ አካላት ዛሬ በክልሉ ጊዜያዊ አስተዳደር ካቢኔ ስብሰባ አዳራሽ የካቢኔ ስብሰባ ጀምረዋል ብለዋል። የካቢኔ ስብሰባው እየተካሄደ ያለው በጸጥታ አካላት ጥበቃ እየተደረገ መሆኑንም ገልጸዋል። እነዚህ አካላትም በአመራርነት ራሳቸውን የመረጡ ችግሩ በውይይትና በጋራ መግባባት እንዲፈታ የቀረበውን ጥሪ ወደ ጎን በመተው እንደሆነም አንስተዋል። ይህ አይነቱን እርምጃን ተከትሎ ሊመጣ የሚችለው ጉዳትና መዘዝን ለማስቀረት ሲባል መሆኑንም አስረድተዋል። የካቢኔው ስብሰባ መጀመሩ በዛሬው ቀን ቀጣይ አደገኛ መንገድ የተጀመረበት ዕለት እንደሚያደርገው በመግለጽም ማሳሰቢያ ሰጥተዋል። በዚህ ምክንያት ለሚከሰተው መዘዝ ሙሉ በሙሉ ተጠያቂው የጊዜያዊ አስተዳደሩን ስልጣን በጉልበት እገለብጣለሁ ያለው ኃይል መሆኑን መግለጽ እፈልጋለሁ ያሉት ታደሰ ወረደ ሌተናል ጀነራሉ በዚህ እርምጃ ምክንያት የሚመጣው መዘዝ ምን እንደሚሆን መልእክታቸው ላይ ከመጥቀስ ግን ተቆጥበዋል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። አንደበት መረጃ በሌሎች መረጃዎች ትመለሳለች። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን አይርሱ። ሰላም ሁኑልን።